ወንድ ልጅን ማኮላሻ ሴት ልጅን ደግሞ እንደ ወሊድ መከላከያ የምንጠቀመው መድኃኒት ምን እንደሆነ ታውቃላችሁ? ዴፖ ፕሮቬራ ይባላል። ማለትም በየ3 ወሩ እንደ ወሊድ መከላከያ የምንወጋት መድኃኒት አለቻ እሷ ማለት ናት። ምንድነው እንዴት ነው የሚሰራው የሚለውን ስናይ ጀስት አርቲፊሻል የሆነ ፕሮጀስትሮን ሆኖ ያቺ ሴት ስትወስደው ኖርማሊ እንቁላልን ዝግጁ የሚያደርጉ ሆርሞኖች እንዳይመረቱ ያደርጋሉ። ማለትም እነ ኤፍኤስኤች እና ኤልኤች አይመረቱም። ከዛ እንቁላል ዝግጁ ሆና አትለቀቅም። ሶ እርግዝና አይፈጠርም ነው አይዲያው። ለምን እንጠቀማለን የሚለውን ስናይ አንደኛ ኦብቪየስሊ ወሊድ መከላከያ፣ ሁለተኛ ደግሞ የወንዶችን ማኮላሸት ማለትም ኬሚካል ካስትሬሽን የምንለው ይሄ በተደጋጋሚ ሴት ላይ ጉዳት የሚያደርሱ ምናምን አሁን አይደለም በፊት በታሪክ ደረጃ ነው ባይደዌ ጉዳት የሚያደርሱ ኦ ደግሞ ፓራፊሊያ ወጣ ያለ የወሲብ ፍላጎት ያላቸው ጉዳት ላይ ደርስ የሚችል የወሲብ ፍላጎት ያላቸው ወንዶች ላይ እንጠቀማለን። በተጨማሪ ኢንዶሜትሪዮሲስ ላይ ኦር ሜኖፖዝ ማለትም ማረጥ ላይ የሚመጡ ምልክቶች ለመቀነስ የመሳሰሉት ላይ ልንጠቀመው እንችላለን። ስለዚህ ጥቅሞቹና ጉዳቶቹ ምንድነው የሚለውን ስናይ አንደኛ እርግዝና የመከላከል አቅሙ ከ99% በላይ ስለሆነ የምትተማመኑበት ይሆናል። ፕላስ ደግሞ በየ12 ሳምንት ነው መርፌው የሚወጋው። ሰው ኪኒን ምናምን ሜንቴናንስ አያስፈልገውም። ኤስትሮጅን ስለሌለው ደግሞ ጡት ለምታጠባ እናት ምርት አይቀንስባትም። ፕላስ ደግሞ ደም መርጋት ላይ ጉዳት አያመጣም። ስለዚህ ከሱ ጋር ተያይዞ ይሄ የሳምባ ላይ ትቦ መርጋት ማለትም ፐልሞናሪ ኤምቦሊዝም የምንለው ዲቪቲ የምንለው ከሱ ጋር የተያያዘ ጉዳት አያመጣብንም። በተጨማሪ ደግሞ የወር አበባ የሚበዛባት ኦር ደግሞ ህመም የሚያስቸግራት ሴት የበለጠ ትጠቀማለች። ከዚህ ጋር ተያይዞ ከማህፀን ውጪ ጽንስ የመፈጠር እድሉ ዝቅተኛ ነው። ፒአይዲ ማለትም የጽንስ ኢንፌክሽንም አያመጣብንም። ስለዚህ ጉዳቶች ውስጥ ምንድናቸው የሚለውን ስናይ በሆነ አጋጣሚ ያቺ ሴት እርጉዝ ሆና ከሆነ ይህንን መርፌ የተወጋችሁ ጽንሱ ላይ ዲፌክት ያመጣል ማለትም ጉዳት ያመጣል። ከዛ ውጪ ደግሞ የወር አበባ መዛባት ያመጣል ማለትም መጀመሪያ አካባቢ ትንሽ ጠብጠብ ማለት ኦር ደግሞ የወር አበባ ማብዛት ሊሆን ይችላል። በተረጋገመ ቁጥር ኦር በቆየ ቁጥር ደግሞ የወር አበባ መጥፋትን አሜኖሪያን ሊያመጣብን ይችላል ማለት ነው። ሰውነታችን ላይ ደግሞ የሚያደርስብን ምንድነው? አንደኛ ፊት ላይ ሽፍታ ቡጉር አይነት ነገር ያመጣል። የፊት ጸጉር ያበዛብናል። ከዛ ደግሞ ስካልፕ ሄር የምንለው ዋና ጸጉራችን እንዲበዛ የምንፈልገው ደግሞ ያሳሳብናል። ውፍረት መጨመር አለ። ከዛ ለግንኙነት ያላት ፍላጎት የመቀነስ አይነት ነገር። በዋነኝነት ደግሞ ሁሉም ሴት ማወቅ ያለባት ነገር ምንድነው? ይሄንን መርፌ ከወሰደች በኋላ ወደ እርግዝና ወደ ፈርቲሊቲ ለመመለስ ኢሚዲየትሊ መድኃኒቱ እንዳለቀ ሳይሆን ቢያንስ ከ10 ወር እስከ 12 ወር ሊፈጅ ይችላል። ያቺ ሴት በወፈረችና ኦቢስ በሆነች ቁጥር ደግሞ ማለት ነው ወደ እርግዝና የመመለስ እድሏ እየረዘመ ይሄዳል። ቢያንስ 18 ወር ሊያስፈልጋት ይችላል። 18 months ሊያስፈልጋት ይችላል ማለት ነው። ስለዚህ ዋና ጉዳቶቹን ላሳውቃችሁ ነው እንጂ ዝርዝሮቹ በጣም ብዙ ናቸው።